ናችሁ ስፒድ ፋሚሊ ነን። እኔ ደግሞ ፍሎክ ይባላለሁ። ዛሬ ሃል አፕ ያው ኦፊሻሊ ስራ ጀምሯል። ፖሊሲ ላይ ሲያሳየን የነበሩን ታስኮች በሙሉ እየሰጠ ነው። ሰው አንዳንድ ሰው ታስኩ እየሰራለት አይደለም። አንዳንዱ ደግሞ ምኑ ጋር ክራውኔቱ ጋር ነው 60ኔቱ ጋር ነው የምንወስደው እያላችሁ ነው። ሶ ለሱ መልስ ይዤላችሁ መጥቻለሁ። አፑ አፕዴት እየተደረገ ስለሚሄድ እኛም እናንተን አፕዴት የምናረጋችሁ ከአድሚኖች እየጠየቀን ነው። ውስጡን ገብተን እያየን ነው። አሁን ታስክ ምንም በቃ ይሄ አልቆጥር ላላችሁ ታስካችሁ የቱ ጋር ያለው የሚለውን ትነካላችሁ። ከዛ እዚህ ጋር ታስክ የምትላለች ታስክ የምትለውን ትነካላችሁ። ይሄ ታስካችሁ ነው። ከዛ ኒው ሆስት 1 hour ኦን ማይክ ይላል። ይሄ ማለት እዚህ ጋር 16 ደቂቃ ተቀምጠሃል እያለኝ ነው። ይሄ በራሳችሁ ቤት ስትቀመጡ የሚሰጣችሁ ነው። 60 ደቂቃ ስትቀመጡ 80 ኬውን እዚህ ጋር ጎ የምትለው ክላይም ብላ ትመጣላችኋለች። ክላይም ብላችሁ ትወስዳላችሁ። ደን እነዚህንስ እንዴት ነው የምናገኛቸው? እንደምታዩት እዚህ ጋር 60 ደቂቃ ይላል፣ ግን ዜሮ ነው። እነዚህን የምናገኛቸው ይሄን የምናገኘው ከላይ ተቀምጠን ነው፣ የላይኛው ወንበራችን ላይ። የላይኛው ወንበር ማለት የትኛው ነው? እንየው። አንድ ሰው ቤት ገብተን እዚህ ላይ ስንሆን ነው የሚቆጥርልን። የታለች ማሳየ? ያ እዚህ ላይ ስንሆን ያ ይቆጥርልናል። ከፈለግን ሰው ቤት ስንሆን ደግሞ ከስር ያሉት ወይ ደግሞ እኛ ራሳችን ቤት ላይ ከስር ላይ ስንሆን ማለት ነው ይቆጥርልናል ማለት ነው። ዩ አንደርስታንድ? እዚሁ ስንሆን የስረኞቹ ይቆጥርልናል። የትኞቹ? እነዚህ ታስኮች ላይ እንገባለን። እዚህ ጋር ታስክ የሚለውን ነካለን። እነዚህ ታስኮች የሚቆጥሩልን እዛ ስንጥቀመጥ ነው ማለት ነው። ከስር ላይ ስንጥቀመጥ ወይ ደግሞ ሰው ቤት ላይ ስንቀመጥ እነዚህ መቁጠር ይጀምራሉ። ቼክ አድርጓቸው። እንደነገርኳችሁ ታስኩ አልቆጠር የሚላችሁ ልጆች አፕዴት አድርጉት። እሺ፣ አፓችሁ ፕሌይ ስቶር ላይ ገብታችሁ አፑን ስሙን ጽፉት ይመጣላችኋል። አፕዴት ይላል። አፕዴት ታደርጉታላችሁ። ዘን ክራውን ሴት እያጣራ ነው የቱ ጋር እንዳለ ለአድሚኖች ጥያቄ አቅርበናል። ክራውን ሴት ነው ይሄ። ያው ይሄ የሚሰጣችሁ ወደ አፑ ስትገቡ ሰው ቤት ስትገቡ ይሄን ክላይም ማድረግ ትችላላችሁ። ይሄ ምንድነው? እንደ ኮይን ነው። ቲ ኮይን ይባላል። ጋምብል ስታደርጉ ሰው ቤት ሄዳችሁ ራሳችሁም ላይ ጋምብል ስታደርጉት ይሄ ፖይንት እየሆነ ይገባላችኋል። ለሰዎቹ ፖይንት ማለት እዚህ ጋር ይደመርላቸዋል ማለት ነው። እንዳትረሱ፣ እኛ ስፒድ ፋሚሊ ነን። በጣም ፓወርፉል የሆነ ቲም ነው ያለን። መርሳት የሌለባችሁ ከዚህ ቪዲዮ ዲስክሪፕሽን ላይ ሁልጊዜም ግሩፕ አለ። እዛ ግሩፕ ውስጥ መቀላቀል እንዳትረሱ። ሁሉም ኢንፎርሜሽን እዛ ላይ ነው ፕሮሰስ የሚያደርገው። ሶ ጥያቄም ቢኖራችሁ የተለየ ነገር ብትፈልጉ ግሩፑን መቀላቀል እንዳትረሱ። እኔን በግል ማናገር የምትፈልጉ እዚህ ጋር የቴሌግራም ዩዘር ኔም አለ፣ ሃይ በሉኝ። ሶ ታስኩ ይሄን ይመስላል። የኢትዮጵያ ባንኮች ሰሞኑን ይገባሉ ተብሏል። ድጋሚ የሆነች ነገር ደግሞ ላሳያችሁ። ወደ ታች ተወርዳላችሁ። እቺኛዋን ጊፍት ልታገኙ ይሄ የልብ ቅርጽ ጊፍት ሲሰጣችሁ አንድ ሰው 1000 ፖይንት ተጨማሪ ታገኛላችሁ ማለት ነው። ከዛ እዚህ ጋር ኮይን አለ። እነዚህ ደግሞ በላኪ ጊፍት ነው ፍሎ የሚሆኑት። እነዚህ ኮይኖች ልናገኛቸው የምንችለው ማለት ነው። እነዚህን ትንሽ ቢያንስ 1-2 ቀን አፑን እያየ ነው ቪዲዮ እንሰራላችኋለን። ከላይ ነው የምንሰራላችሁ። ይሄን ቲ ኮይን ለሁላችሁ ማውን ብትገቡ ይሰጣችኋል ማለት ነው። ክላይም ትላላችሁ። በዚህ ምንድነው የምታደርጉት? ጋምብል ነው የምታደርጉት። ጋምብል ምንድነው? እስኪ ለምሳሌ አንድ ሰው ቤት እንግባ። አቢ ይሄ የኛ ልጅ ነው። በብዛት እነዚህ የኛ ልጆች ናቸው። አሁን ሁሉም ፕሮፋይሉን ሲገባ ይሄን ፕሮፋይል ስለምንጠቀም ወይ የተሻለ ሌላ ከተገኘ ደግሞ እሱን ስለምንጠቀም ይሄ አክሰስ ማድረግ ትችላላችሁ። ሶ ለምሳሌ ኤቢ ጋር ነው ቢግ ፋሚሊ ላይ እንግባ። ለነዚህ ጋምብል እናድርግ ከተባለ ትመጡና እዚች ጋር እቺ ሳጥኗን ተነኳታላችሁ። ሳጥን ተነካላችሁ። ከዛ ኦል ትሉታላችሁ። ዩሲ ኦል ካላችሁት በኋላ እቺን ሴንድ ማድረግ ነው። ሴንድ ስታረጓት አያችሁ ጋምብል ያደርግላችኋል። እነሱ ጋር ፖይንት እየሆነ ይደመራል ማለት ነው። ስፒድ ፋሚሊ ነን። ፍሎክ ይባላል። እንወጥራለን። በደንብ አክቲቪቲ ያለው ሰው ማለት ነው ሚሊየን እንሰራበታለን። ጥሩ አክቲቪቲ ያላችሁ በተለይ ኔትወርኪንግ ላይ ጥሩ ልምድ ያላችሁ ልጆች ይሄው የቴሌግራም ዩዘር ኔም ሃይ አብሬክ መስራት ፈልጋለሁ አቅም አለኝ የምትሉ ሰዎች አናግሩኝ። ስፔሻል የሆነ ትሪትመንት አደርጋለሁ ለእናንተ። እወዳችኋለሁ። ላይክ እና ሰብስክራይብ አድርጉ። ይመቻችሁ።